ነፍሰ ጡር ሚስት ያላችሁ ባልና ሚስቶች ወይ ደግሞ ያገባችሁ ገና ለመውለድ የምታስቡ ተሳስተ ሌላ ጊዜ ብታስቸግራት ይሻላል። ነፍሰ ጡር ሆና አራስ ቤት ሆና ያስቸገርካት ሚስት እድሜ ልክ ነው በቃ ጠባሳው ቁጭ ቢለው እሷ ላይ የሆነች ነገር ባወራ ቁጥር አንተ ታስታውሳለህ ነፍሰ ጡር ሆኜ ያረከኝን። እድሜ ልክ ወንድ ይሄ በመላው ዓለም ያለ ወንድ ቢሰማ ደስ ይለኝ። ሴት ልጅ ነፍሰ ጡር ሆና አራስ ቤት እያለች በችግሯ ሰዓት በደስታዋ ሰዓት የምታሳልፍበት ጠባሳ እድሜ ልክህን እንደ ጃምፐር ይዛው ቁጭ ስለምትል ጠባሳው ከአይምሮዋ ስለማይጠፋ ሰላም አትሰጥ። በደስታዋ በሐዘኗ በተለይ ነፍሰ ጡር በሆነች ሰዓት በእርግዝና ወቅት ላይ አጠገቧ ከሆንክ እመነኝ መቼም ቢሆን የማትረሳ ወንድ ትሆናለህ። መቼም ቢሆን አለበለዛ አልኩ እኮ እድሜ ልክህን በዛች ነገር እየተነካ ትኖራለህ። መቼም ቢሆን የሷ ጠባሳ አይደለም። ነፍሰ ጡር ሆና የቆሰለች ሴት በደስታዋ ሰዓት በሐዘኗ ሰዓት ያቆሰላት ሰው እድሜ ልክ አትረሳም። አንዳንድ ሰዎች እንደዚህ ናቸው። በነገራችን አንዳንድ ሰዎች እንደዚህ ናቸው። የፈለገ የመርሳት ችግር ቢኖርብህ የማትረሳውን ጠባሳ አይምሮ ላይ ጥሎ ያልፋሉ። የፈለገ የመርሳት ችግር ቢኖርብህ እነሱ ያደረጉን ነገር አትረሳም። የፈለገ ብትረሺ እነሱ ያደረጉሽን ነገር አትረሺም። ስለዚህ በተቻላችሁ መጠን ትዳራችሁን በሰላም መምራት ከፈለጋችሁ ወንድ ልጅ መብት አለው፣ ወንድ ልጅ ግዴታ አለበት።